በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተለማኝ ጌታ። በአገራችን ገበሬ ሳይቀር ስነ መለኮት አዋቂ ነው። በአጭር ቃል ብዙ ምስጋና ለእግዚአብሔር ማቅረብ ያውቅበታል። ሰማይን ከነግሱ ምድርን ከነልብሱ የፈጠረ ጌታ ያውቃል ይላል። ይህ ምስጋና መፍታት ብንጀምር ቀኑ ይመሻል። ገበሬው ግን በአጭሩ ያመሰግናል። ይህ ብቻ አይደለም፣ የለመኑትን የማይነሳ የነገሩትን የማይረሳ ጌታ ይመስገን ይላል። ያዕቆብም በያዕቆብ ምዕራፍ 1 ቁጥር 5 እንደተጻፈ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይላል። ይለምን የሚለው ቃል ድንቅ ነው። በሰው ዓለም ላይ አንዳንዶች ሀብት አላቸው፣ ግን ለመስጠት ፈቃዱ የላቸውም። ሌሎች ደግሞ ደጎች ናቸው፣ ግን የሚሰጡት የላቸውም። እግዚአብሔር ግን ቻይም ለጋስም ነው። ስለዚህ እርሱን መለመን ይገባናል። ሰው በባህሪው ልመናን ይሰለቻል። ሁል ጊዜ የሚለምነውን ሰው ማግኘት አይፈልግም። በጣም የሚገርመው እግዚአብሔርን ለመለመን ወደ ቤተ ክርስቲያን እየሄድን ሊለምኑን የሚመጡትን ሰዎች ውስጣችን ይገፋቸዋል። ለማኝ ሆነን ለማኝ መጥላታችን ትዝብት ነው። ለምኑኝ ብሎ ያዘዘ እግዚአብሔር ብቻ ነው። ሰው ቢለምኑት ይሰለቻል፣ ቢሰጥ ያልቅበታል። ቢለምኑት የማይሰለች ቢሰጥ የማያልቅበት እግዚአብሔር ብቻ ነው። አንድ አባት ስለ ኢትዮጵያ ሲናገሩ ብዙ አዋቂዎች የኢትዮጵያ ችግር አራርቆ አለመውለድ፣ የሕዝብ ቁጥር መጨመር ነው ይሉናል። ችግራችን ግን ኃጢአታችን ነው የሚል አልሰማንም። ኢትዮጵያ ገና ከሰው የምትከጅል አገር ናትና መከራዋ ያለቀ አይመስለኝም። ከእግዚአብሔር ትቶ ከሰው የሚከጅል መከራው ብዙ ነው ብለዋል። ያዕቆብም በሌላ ስፍራ በያዕቆብ ምዕራፍ 4 ቁጥር 2 አትለምኑምና ለእናንተ አይሆንም እያለ ይወቅሰናል። ጸሎት ከእንዲህ ያለው ለጋስና ርኅሩህ አምላክ ጋር መነጋገር ነው። የኛ ዓለም በመሮጥ መድከም፣ በማቀድ መዛል፣ በምኞት መስከር፣ በአሳብ መጥፋት፣ በስኬት መዝለል፣ በክስረት ማዘን፣ በመብዛት መቦረቅ፣ በማነስ ማፈር፣ በድል መዘመር፣ በሽንፈት መቆዘም፣ በመበርታት ማመስገን፣ በመዛል ሰበበኛ መሆን፣ በመምጣት መፍጠን፣ በመቅረት መራቆት፣ ይህ ነው የኛ ዓለም። በቀን ውስጥ ለደቂቃ የሚታበድበት፣ እንደ ሕፃን በትንሽ ነገር የምንቀያየርበት የኛ ዓለም ይህ ነው። ሕፃን ሆኜ እያልን ማውራት ውሸት ነው። ሕፃንነትን ቅድም ኖረነዋል። ማበድም ሩቅ አይደለም። የወደድነውን ስንጠላው ቅድም አብደን ነበር። የኛ ዓለም መንታ፣ የኛ ምድር ሁለትነት ናት። የልደት የሞት፣ የብርሃን የጨለማ ጥምረት ናት። የሕይወት ባቡር ብቻውን አይዋዥቅም፣ እኛን ይዞ ይዋዥቃል። ምድር ብቻዋን አትዞርም፣ እኛን ይዛ ትዞራለች። ጌታ ሆይ ያንተ ዓለም ግን ከፍታና ዝቅታ የሌለበት የረጋ ዓለም ነው። ወደኛ ዓለም በጉብኝትህ ና፣ ያውነትህ ተቀያያሪነታችን ይቤዠው። የጸናው ሰላምህ ልባችንን ይጠብቀው። አለኝታነትህ የመኖር አቅማችንን ይጨምረው። አንተ ስትገባ የኛ ዓለም ይወጣል። የሰማይ ፍቃድህ በምድር ይሆናል። መፍትሔው መምጣትህ ነው። አሜን። ቶሎና